ፕሬዚዳንት ምክትል ነው የጊዜያዊ አስተዳደሩ። አሱም አድርጎ መስራት ይችላል። አሁን ራሱ ትናንት ዝም ብሎ ጊዜያዊ አስተዳደሩን በአንድ በኩል እየተጋፋ አንጃዎችንም ላለማስቀየም ላለማስኮረፍ ተወዛገበ እንጂ እንደ ቫይስ ፕሬዚዳንት ሆኖ ከኤስ ከዚህ እኮ ቢጨርሰው ንግግሩ that's what he's supposed to do አይደል እንዴ? ያንኑ ወደዛ አክቲቪቲ ሊገባ ይችላል የሚል እንትን አለኝ። ከዛ ግን ምናልባት ፌደራል መንግስቱ የሆኑ ካርዶች ወስዶ ሊሆን ይችላል። ምንድነው አሁን የሰራዊቱ መሪ ነኝ አንተ ነህ ወይ የሚል አዲስ አበባ የሄደ ጊዜ you have control over the army full control ልክ ጌታቸውን በፕሬዝዳንት ያስቸገረው ጊዜያዊ አስተዳደር ፕሬዝዳንት ሆኖ ያስቸገረው ሰራዊት የአንጃውም አንተንም እንደ ቫይስ ፕሬዝዳንት ሊያስቸግርህ ይችላል። are you in control ነው? he asserted that yesterday አይደል in his press briefing እኔ በቃ አዛዥ ነኝ ብሏል። ሰራዊቱን የሚያዝ ከሆነና የሚቆጣጠር ከሆነ which is unfortunately ጌታቸው ያልያዘው ማለት ነው። የሁሉ ዘመን ፕሬዝዳንት ሲሆን የጸጥታ ኃይሉ of course ህወሓት አንድ ላይ በነበሩበት ጊዜ ጌታቸው እና ደብረጽዮን of course by default ጌታቸው ህወሓት የነበራት ቁጥጥር በሰራዊቱ ላይ ነበረው። ህወሓት የኔ ነው ብላ ነው የምታስበው። የተለያዩ ጊዜ ግን ከአንጃው ጋር ተለጠፉና ስለነዛ የሰራዊት አመራሮች አብዛኛዎቹ የግንባር አመራሮች በተለይ ማለት ነው ጌታቸው ዊዛውት ጸጥታ እንደቀረ አይ ቲንክ የተገለጠ ይመስለኛል። አሁን ጸጥታውን መቆጣጠር የሚችልና ወደ ግጭት እንዳያመራ ይሄ ጉዳይ ባለፈውም አይተነዋል። ፌደራል መንግስት ወደ ትግራይ ወደ ጦርነት እንዲገባ ወይ ተጋብዞ እንዲመጣ የሚያደርገው ስንል ባይጋበዝም ይገባል የስልጣኑ ትሬት እየመጣበት ከሆነና ትግራይን ዳግም የማውደም እድል እየተፈጠረ ነው ብሎ ካመነ ይመጣል ብለናል እዚህ ሪዮት ላይ ስንወያይ። አሁን ይህንን መቆጣጠር የሚችል ይህንን የሞኖፖሊ ቫዮለንስ ማለት ነው ከጌታቸው እጅ ወጥቷል እና በወድ ወረደ እጅ ካለ የሚል ፌደራል መንግስት ያንን ታሳቢ በማድረግ ወደፊት ሊያመጣው ይችላል። ግን አንጃው በእንደዛ አይነት ሁኔታ የመጣ መሪ እና ከአንጃው ጋር የተለጠፈ ሰራዊት ይህንን አይነት አመራር ይቀበላሉ ወይ ነው አሁን ደግሞ ሌላው ችግር። እንደገና ሌላ ምስለኔ ሌላ ተላላኪ የሚባል ተረት ተረት ውስጥ ልንገባ ነው ወይ ነው? is he going to be the other like ጌታቸው ፓርት 2? በዛ ላይ ሌሎችም ፋክተሮች አሉ which is ሚዲያ ላይ ማልናገራቸው probably በግል ስም ይነግራለሁ ለተመልካቾች ይቅርታ፣ ሚዲያ ላይ ስለማይነገር ነው። ለትግራይ አንድነት ሲባል ለትግራይ ህዝብ አንድነት ሲባል ማለት ነው። የዛ አይነት ፋክተሮች ሊጠቀም ይችላል ፕራይም ሚኒስቴሩ። እንደዛ አይነት ካርዶች መዞ ጌታቸው ታደሰ ወረደን ወደፊት ሊያመጣው ይችላል። ወይም ደግሞ ደብዳቤ መጻፍ አያስፈልግም፣ እዛው ባለህበት አስዩም አድርግ። የፕሬዝዳንቱን በተቀመጠው እንትን መሰረት የምክትል ፕሬዝዳንቱ ሚና ፕሬዝዳንቱ በሌለበት እነዛን አስዩም አድርጎ መስራት ነውና እነዛን ስራዎች መስራት ትችላለህ የሚል አሁንም ከአንጃው ጋር የማፋጠጥ ነገር በብልጽግና ሊታሰብ ይችላል። ግን ታደሰ ወረደ ደግሞ አንጃውንም በማያስከፋ መልኩ የጊዜያዊ አስተዳደሩንም የሰጠው ህጋዊነት ያኮፍያ አጥልቆ ለመንቀሳቀስ ለመናገርም ነው የሞከረው ትናንትና። የዚህ አይነት ፖሲቢሊቲ ሊኖር ይችላል። ግን is he going to have like full control of the military የሚልም እኔ አንድ ትልቅ ጥያቄም ለወደፊትም ልንወያይበት የሚገባ ነው ብዬ አስባለሁ። ምክንያቱም ወድ ወረደ ከሰራዊቱ መግለጫ በኋላ ካቢኔ ላይ ቀርቦ ከፍስሐ ማንጁስ ጋር ተጨፍጭፏል። ምክንያቱም እነሱ ሁለቱ ሰራዊቱን ወክለው ከገቡ የካቢኔ አባላት ሁለቱ ቮት አድርገዋል በመግለጫው ላይ ተገኝተው። ነገር ግን ካቢኔ ላይ ሲቀርቡ ግን እኛ ተቃውሞናል ብለዋል። ይሄ ታውቃለህ አንተ፣ ይሄ እኛ በቃ በፍጹም ልክ አይደለም ብለን ተከራክረናል እና ካቢኔው ላይ ተጨፍጭፈዋል በነገራችን እና ያንን ውድቅ ለማድረግ በካቢኔ የተወሰነ ነገር ውሳኔ አለ። ያንን ተከትሎ የያዘው አቋም አንጃው ሰፊ የሆነ ዘመቻ ከፍቶበት ነበር። ታስታውሳለህ? በየስብሰባው መዓት ስድብ ነበር ሲሰደብ ነበር። አሁን አንጃው ታደሰ ወረደን ተቀብሎ በሰራዊቱ ላይም ሙሉ ኮንትሮል እንዲኖረው ይፈቅድለታል ወይ የሚለው አይ ቲንክ አንዱ ነጥብ ይመስለኛል። ይሄ ነው ማለት የምችለው። በቀጣይ ደግሞ የምናየው ይሆናል። በተለይ የመረጃው ትክክለኝነት እየተረጋገጠ ሲሄድና ብናየው ጥሩ ነው ብዬ አስባለሁ።
ቀጣዩ ያለው ቶፒካችን ከሻዕቢያ ጋር ተያይዞ ምናልባት ግን አንተ አስተያየት ካለ በዚህ ጥቂት ነጥቦች ልጨምር፣ በጣም የሚያሳስቡኝን ማለት ነው። ያው ደጋግመን እያልነው ነው፣ ይሄ መረጃ needs to be verified። እሱን ከግምት አስገብታችሁ ነው ይሄንን መልከታችንን መስማት መከታተል ያለባችሁ ማለት ነው። አንዱ በጣም የሚያሳስበኝ ምን መሰለህ፣ ህወሓት 51% የጊዜያዊ አስተዳደሩን ለማግኘት ሲል ፕሬዚደንቱ በአብይ አህመድ እንዲጸድቅ የተስማማ ደካማ ድርጅት ነው አይደለም? ከባድ ነገር ነው ኮንሲድ ያደርገው። አሁንስ ታደሰን ፕሬዚደንት ለማድረግ ምን ሰጥተው ይሆን የሚለው ምን ሰጥተው ይሆን ምን ሸጠው ይሆን የሚለው ነው እኔ አንዱ የሚያሳስበው። ምክንያቱም ህወሓት በዚህ በ2 ዓመት በ4 ዓመት በ6 ዓመት ብቻ በታሪኩ በጣም የሾቀ የድርድር ታሪክ ያለው በጣም አሳፋሪ የድርድር ታሪክ ያለው ድርጅት ነው። ቢያንስ ከ1983 ወዲህ ያለ ታሪኩን እንኳን ብናሰላ በጣም ሜጀር የሆኑ ድርድርን በተመለከተ የወደቀባቸው፣ አንዳንዱ ደግሞ ራሱን ጠልፎ የጣለባቸው አጋጣሚዎችን መዘርዘር ይችላል። አሁን እናጥብበውና እንቀንብበውና አሁን 51%ን ለማግኘት ሲሉ ፕሬዝደንትነቷ በአብይ አህመድ እንድትጸድቅ እስከ ማድረግ ከሄዱ አሁንስ ከትላንትና ይልቅ ተዳክመው ለሁለት ተፈነካክተው ተሰነጣጥቀው ህዝቡን ከፋፍለው ሰራዊቱን ከፋፍለው ምናምን ባሉበት በጣም በተዳከመ የድርድር ቁመና ላይ ሆነው ምን ሰጥተው ነው ከተቀበላቸው አብይ አህመድ የተቀበላቸው የሚለው በእውነት ላይ ያሳስበን የሚገባ ነገር። አንድ ሁለተኛ፣ በንግግራቸው ውስጥ መጀመሪያ ሲነጋገሩ ህወሓት 51% እንዲይዝ ሲደመር ከህወሓት ፕሬዝደንት መሆን እንዳለበት ነበር የተስማሙ። አሁን ታደሰ ፕሬዝደንት እንዲሆን ከተስማሙ በብልጽግናና በህወሓት መካከል ያለው ስምምነት ማሻሻያ ተደርጎበታል ማለት ነው። ኦር ታደሰ ወረደ አይደለሁም ያለውን ህወሓትነቱን አይደለሁም ያለው ቀርቶ የህወሓት አባል እየሆነ ነው ማለት ነው። ሞስት ፕሮባብሊ ያ ስምምነት ማሻሻያ ተደርጎበት ሊሆን የመቻል እድል አለው ብዬ ነው ማሰብ። ምክንያቱም ቢያንስ አባል መሆን አያስፈልገውም። አሁን ታደሰ አባል ሳይሆን ህወሓት የሚፈልገውን ሁሉ እያስፈጸመ ስላለ ማለት ነው። ግን ስምምነቱ ማሻሻያ ከተደረገበት በብልጽግናና በህወሓት መካከል የተደረገው የውስጥ ስምምነት ነው እያልኩ ያለሁት ከተሻሻለ ሌሎች የተሻሻሉት ነገሮች ምንድን ናቸው የሚለው ይሄስ ለትግራይ ዋና ዋና ለሚባሉት አጀንዳዎች ምን ማለት ነው? ለትግራይ ህገ መንግስታዊ ግዛት ማስመለስ፣ ለተፈናቃዮች መመለስ፣ ለትግራይ ዳግመ ህንጸት፣ ለምርጫ መመቻቸት እና የትግራይ ህገ መንግስታዊ ግዛቶች መመለስ ወዘተረፈ ምን ማለት ይሆናል? ምክንያቱም እኔ አትሳሳቱ፣ ይሄንን እነዚህ በህወሓት ውስጥ ያሉት አመራሮች እንደምትገምቷቸው አይነት በትግራይ ህዝብ ውስጥ የሚሸራሸሩ አጀንዳዎች ያንገበግቧችኋል ወይ ከሁሉም ነገር ቅድሚያ ይሰጧችኋል ብላችሁ እንደማትሳሳቱ ተስፋ አደርጋለሁ። ያ ቢሆን ኖሮ አሁን የተፈጠሩት አብዛኛዎቹ ችግሮች ባልተፈጠሩ ነበረ። እስቲ እንደው ህዝቡ ይሳካለት፣ እኔ ትንሽ እረፍት ላድርግ፣ ይህን ሁሉ አጥፍቼ ህዝቡ በይቅርታ ካለፈኝ ትንሽ እረፍት ልውሰድ ሲሉ ባያችኋቸው ነበረ። ከኔ ይቅር ሲሉ ባያችኋቸው ነበረ። ህዝቡን አልረብሸው አላተራምሰው አልበጥበጠው ሲሉ ባያችኋቸው ነበር። ኖ እንዲህ አይነት ነገር በፍጹም በስሪታቸው ውስጥ የለም። ስለዚህ ምን ሰጥተው ነው የሚለው ነው። ሶስተኛውና የመጨረሻው ነጥብ መሰለ ታደሰ ፖለቲካ አውቃለሁ ብሎ እንደሚገምት አስባለሁ። ግን እኔ በጣም የምጠራጠረው ለምን እንደሆነ ልንገር። አሁን ጌታቸውን በዚህ ደረጃ ሽባ ያደረጉት የህወሓት ጽሕፈት ቤት ውስጥ ያሉት 4 መሳፍንት ነገ ታደሰ በሆነ ምክንያት የምትሉትን አልፈጽምም ካለ ምን ያደርጋሉ? ጌታቸው የሰራዊት መሪ ስላልነበር ሰራዊቱ ለረጅም ጊዜ ከአውዳሚ ተግባራት የመቆጠብ ገለልተኝነትን አፎርድ ያደርግ ነበር። ታደሰ ፕሬዝደንት ከሆነ የታደሰ ስሌት ደግሞ የሰራዊት መሪ እንደሆነ ከሆነ ፕሬዝደንት የሚሆነው እሱም ሌላ ኢሹ ስለሆነ አሁን ሲቪል ሳይደረግ አሁን ምክትል ፕሬዝደንት የሆነው በሰራዊት ማለት በጸጥታ ቢሮ በሰራዊት ተወካይነት ነው አይደለ? ፕሬዝደንት የሚሆነው ከማ በመጣ ኮንስቲቱዌንሲ ነው ካለም የህወሓት አባል ካልሆነ በስተቀር ያው ከሰራዊት ባለው ውክልና መሰረት ነው ፕሬዝደንት የሚሆነው። ስለዚህ ሲቪል ሳይደረግ የሰራዊት መሪ ከሆነ እና ታደሰ በሆነ ምክንያት ከእነዚህ አንጃዎች ጋር የሀሳብ ልዩነት ከፈጠረ ይዘምቱበታል። ቅድም እንደጠቀስከው እንደዘመቱበት ማለት ነው።
ከዛ በኋላ የሚኖረው ክፍፍል ጥሬ የሰራዊት ክፍፍል ይሆናል። ያኔ ምን አይነት መዓት ይመጣል ይለው አስደናቂ ነገር ነው ማለት ይሄ ሁሉ ኮንሴሽን ባልከው ቴዲ ይሄ ሁሉ ባይሆንም ወደው ነገር ነው። የትግራይ ህዝብ መውጫ ቢያገኝ እረፍት ቢያገኝ ነው የምፈልገው። በእኔ እምነት ብቸኛ መውጫው ብቸኛ መንገድ ከሳትክ በኋላ ሚሊዮን ኪሎ ሜትርን ብትሄድ ትክክለኛውን መንገድ ካልያዝክ እቤትህ አትደርስም። ወደፊት 1 ሚሊዮን ኪሎ ሜትር በስተት ከምትጓዝ ወደኋላ 10,000 ኪሎ ሜትር ብትመለስ ይሻላል። ስለዚህ እስካሁን የተሄደበት መንገድ ስህተት መሆኑን ተቀብሎ ጊዜያዊ አስተዳደሩን በአዲስ መልኩ ማዋቀር ነው ትክክለኛው መንገድ። እኔ በአሁኑ ወቅት ከዚህ ውጭ ያለ ማንም ጄኑዊንሊ ከስልጣን ባሻገር ከወርቅ ዝርፊያ ባሻገር ከሀብት ባሻገር ከጥቅም ባሻገር ከስልጣን ቁጥጥር ባሻገር ያለ የትግራይን ህዝብ አጀንዳ መፈጸም ይፈልግ ማንም ሰው የስካሁኑ መንገድ እንዳላዋጣ አውቆ የጊዜያዊ አስተዳደሩ አዲስ ጅማሮ አዲስ ፕሮሰስ አዲስ ሪካሊብሬሽን ነው መጠየቅ ያለበት ነው የኔ መፍትሄ። ቀጥል ወደ ከኮንሴሽን እና ከዲሚሊታራይዜሽን ጋር በተያያዘ የሆነ ለመጨመር ፈልጌ ነው ከጀነራል ታደሰ ወረደ ጋር ተያይዞ ማለት ነው ወደ ቀጣዩ ርዕስ ከማለፋችን በፊት ያው እዛ ቀጣዩ ርዕስም የሚያያዙ ነገሮች ስለሆኑ መነሳቱ አይቀርም። ኮንሴሽኑ በተለይ ህወሓት ምንድን ነው ኮንሲድ ያደረገው ኮንሴሽኑ የሰጠው ምንድን ነው ሊሆን የሚችለው የሚለው እኔ አንድ እነዚህ ሰዎች ወደ ስልጣን የሚመለሱበት መንገድ ብቻ ነው እየፈለጉ ኖት ነሰሰርሊ የጊዜያዊ አስተዳደሩ ስልጣን ይዘው የትግራይ ህዝብ ጥያቄዎች ነው። እሱ ቢሆንማ እንዴ ከመጀመሪያውም ድጋፍ ያገኙ ነበር። ግን ያ አይደለም። ያ እኮ በግልጽ ነግረውናል። እኛ እንመዳን አለብን ብለውናል። ስለዚህ እኛ ካልዳን ማለት ደግሞ በሌላ አነጋገር ወደ ስልጣን ካልተመለስን ማለታቸው ነው። ምንም ነገር አይፈለም። ግን ተመልሰውም ራሱ ያልካቸው በጊዜያዊ አስተዳደሩ የተሰጡት ተልእኮዎች ፕሪቶሪያ ላይ በፕሪቶሪያ ስምምነት የተቀመጡት ማለት ነው ጊዜያዊ አስተዳደሩ እንዲያስፈጽማቸው የሚጠበቁ ተልእኮዎች ወደ መፈጸም አይደለም የሚገቡት። ባለችው በነገራችን ካለችውም ቀንሰውም ሊሆን ይችላል። በነገራችን ላይ አይደለም ይጨምሩ። ትግራይ ከፋፍለው የሚቆጣጠሩት እና የማይቆጣጠሩት አይተናል። በግልጽ መግለጫውን ተከትሎ የገጠማቸው ተቃውሞ አይተዋል። ሰፊ የሆነ ተቃውሞ የገጠመው እና እነዚህ ሰዎች ተመልሶ ኮንትሮል እንደማይኖራቸው እንደ በፊቱ ያውቃሉ። ጉልበት ተጠቅመው ለመቆጣጠር ነው የሚሞክሩት። ያ ደግሞ ከነበረው የመቀነስ ነው የሚሆነው በሰውም በክልሉ ስፋትም ማለት ነው። በሰውም በብሔራዊ አቅም የሰው አቅም ማለት ነው። ምክንያቱም በብሔራዊ መሰባሰብ የነበረ በጊዜያዊ አስተዳደርም በለው በምንም በለው በኤሊትም በምንም በእነዚህ አንጃዎች ሊሰባሰብ እንደማይችል የታወቀ ነው። ይጎድላል ማለት ነው። ትግራይ ይጎድላለች፣ ታጎድላል። ቀጣይ የሚጠይቋቸው ያን ያክል የፌዴራል መንግስቱን ባዘር የሚያደርጉ የሚያስቸግሩ ነገሮች እንደማይኖሩ ኮንሲድ አድርገው ሊሆን ይችላል። አንድ በትግራይ ጥቅም ማለት ነው። ሁለተኛ ከኤርትራ ጋር ተያይዞ በኋላ ላይ እንመጣበታለን። ከሻዕቢያ ጋር ተያይዞ እዛ ላይም አቋም እንዲይዙ ተገደው ሊሆን ይችላል። ምናልባት ወደ ወረደን ከሰራዊቱ ፕሬዚዳንት ይዘው ሲሄዱ እና በመግለጫ ደግሞ አንዱን አንጃ ነው እውቅና የምንሰጠው ሲሉ ቨሪ እንትን በትግራይ ፖለቲካ ሰራዊቱም አንዱ ኮሚቴ ያደረገው በአንድ ወቅት ቃል የገባው ምን ነበረ? ዲሚሊታራይዜሽን ኦፍ ፖለቲካል ስፔስ ነበር አይደል? ታስታውሳለህ? እንደዛ ብሎ ነበረ። ኢቭን በዛኛው መግለጫም ደግሞ ነገራችን ላይ ፖለቲካውን ዲሚሊታራይዝ እናደርጋለን ይላል። እዛው ግን የ14ኛ ጉባኤ ያካሄደውን ድርጅት ነው እውቅና የምንሰጠው ይላል። ያ እውቅና ብረት ይዞ መቼም በንግግር አይደለም እውቅና የሚሰጡ በውሃ አይደለም በጥይት ነው። እምቢ ያለውን ሰው እነሱን እውቅና አልሰጥም የእነሱ ደጋፊ አይደለሁም ያለውን ሰው በምንድን ነው የሚያስተናግዱ? አሁን እያደረጉ እንዳሉት ማለት ነው። አሁን እያደረጉ እንዳሉት ፕራክቲካሊ በነገራችን ላይ ያኔ ሲሉ መሰረት አድርጌ ነው እንጂ አሁን ላይ የሆነ ያለው ፕራክቲካሊ ያ ነው። እንደገና ሰራዊትስ ይምራ ብለህ ወደ እንትን ስታመጣ እንደ ፕሬዚዳንት ሲቪል አይደለም እየሆነ ያለው ሰው አሁን ሰራዊት ነኝ ብሏል። ሰራዊት ሆኖ ነው እንዴት ብሎ ነው ፖለቲካውን ዲሚሊታራይዝ ሊያደርገው የሚችለው? የትግራይን ፖለቲካ ይህ ሰውዬ ማለት የሰራዊቱ ውክልና ይዘው ወደ ካቢኔ የገቡ ሰዎች ጸጥታ ነው የተሰጣቸው እንደ አንድ ሴክተር አይደል? መልሶ ማቋቋም ጸጥታ በዛ ዙሪያ ናቸው የተሰጧቸው። ፕሬዚዳንቱ ከሰራዊቱ ሲሆን ግን ከሱ በታች ያሉ መስሪያ ቤቶች በሰራዊቱ ቢያዋቅራቸውስ
ዞንና ወረዳ ምናምን በኮሎኔልና በጀነራል የሚመራ ወደ ማድረግ ሄደ። እዚህ ዲሚሊታራይዜሽን ኦፍ ዘ ፖለቲካል ስፔስ ይህ እነዚህ ሰላማዊ ሲቪላዊ የሆኑ ፖለቲካ ፓርቲዎች ዕጣ ፈንታስ ምን ይሆናል? ይሄ ተቃዋሚ ድርጅቶቹ ማለት ነው። ይሄ አይታጸልሙና የሚባለው ነገርስ ምንድን ነው? በንግግር ነው የሚቀረው አሁን ማለት ስማችን አታጥፉ ማለት ነው። ስም አጥፍተሃል የተባለ ሰው ተለቅሞ ሰው ፊት ፌስቡኩ ተከፍቶ ተጸጽቻለሁ እንዲል በአፈሙዝ ነው እያስገደዱት ያሉት። በሌላ አይደለም። ሰራዊት ሆኖ ካስገደደ ሌላ መሳሪያ አይደለም እየተጠቀመ ያለው። እንደ ፖሊስ እንኳን ዱላ ተጠቅሟል እንዳትለው ዱላ የሚጠቀም ባዕልኻ ጸሎለና ለኻኻ ይተጸልሙን እንታይ እዩ ሚድ ማለት ራስን ጥላሸት እየቀባህ መልኬን አታክፉት ማለት አይቻልም። ፖለቲካ ገብቶበት ሲያወቅ ፖለቲካ ገብተዋል ብላችሁ ስማችን አታጥፉ፣ አትግደሉ፣ አትምቱ፣ ወደዛ ልትሄዱ ነው ወደ መግደል ወደ መምታት ተው ስንላቸው ስማችን እያጠፋችሁ ነው ብለው ፖለቲካውን ውስጥ ዘው ብለው ገቡ። መግደሉና መምታቱን ዘው ብለው ገቡበትና ስም ማጥፋት መሆኑ ቀርቶ ሪያሊቲ ያደረጉት። ካሁን በኋላ የሚናገራቸው ሰው ስማችን አጠፋህ በሚል መግለጫ አይደለም የሚታገሱት። ልክ እያደረጉት እንዳለ እየለቀሙ የሚተኮሱበት ይተኮሱበታል። መያዝ የቻሉትን ይዘው ሂሚሌት ያደርጉታል፣ ያዋርዱታል። ሰው ፊት አደባባይ ላይ ቪዲዮ እየቀረጹ ተጸጽቻለሁ ከኔ ተማር ምናምን የሚል ልክ በኢህአዴግ ጊዜ ይደረግ እንደነበረው ወጣቶችን አስረው ከፈጡ በኋላ እንደሚያደርጓቸው ፖሊሲው ያ ስለሆነ ትግራይ ላይ የቀጠለው ማለት ነው። ወደ እንደዛ አይነት ድርጊት ነው የሚገቡት ማለት ነው። በዛ አሰራር ነው ስማችን አታጥፉ ምናምን የሚል ነገር ቀርቶ ፉሊ ሚሊታራይዝድ ይሆናል የፖለቲካል ስፔሱ ማለት ነው። ዲሚሊታራይዝ ሳይሆን ሚሊታራይዝድ የሆነ ፖለቲካል ስፔስ ነው የሚኖረው። ከዛ ግን ስሌታቸው የሚመስለኝ ይዘው ሲሄዱ አንጃው ተስማምተው ወደ ጠቅላይ ሚኒስቴሩ ቀጣይ ፕሬዚዳንት አድርግልን እሱን ብለው ሲወስዱ ያሰሉት ስሌት አንድም ህወሓት አይደለሁም ይበል እንጂ ህወሓት ሊሆን ነው እንዳልከው ማለት ነው። ካልሆነ ግን ህወሓት በያዘው እንትን የሰራዊቱ ድርሻ 20% ይሆናል። ቴዲ በፐርሰንት ሲቀመጥ ይመስለኛል፣ እርግጠኛ ግን አይደለሁም። 6 ናቸው መሰለኝ ካልተሳሳቱ፣ ካለው 20 6 ናቸው ወይም 5 20 በለው። በ20 ምንም ሊያደርጉ እንደማይችሉ ይታወቃል። ህወሓት ምንድን ነው የሚያደርገው? የሰራዊቱን አንጃው ማለት ነው የደብረጽዮን አንጃ የሰራዊቱን እጅ ተጠቅሞ ጊዜያዊ አስተዳደሩ ውስጥ ያሉ ሌሎች አካላትን የጌታቸው አንጃ የሆኑትን ያስወግድና በራሱ ሰዎች ከተካ በኋላ ታደሰ ወረደን ከየት ባመጣው ድምፅ ነው አንተ ይህንን ትእዛዝ የምታስተላልፈው? ታደሰ ወረደ ወይ መወገድ ወይም ፓፔት መሆን ነው የሚኖረው ድል ለማለት ነው። ጨርሻለሁ። ለዚህ ነው እዚህ ርዕዮት ላይ ስንነጋገር የትግራይ ፖለቲካ አሁን ሴትአፕ የተደረገበት መንገድ፣ ጨዋታው ሴትአፕ የተደረገበት መንገድ ወደ የትኛውም አቅጣጫ ኳሱ ቢጠለዝ ግቡ ለአብይ አህመድ ነው የሚቆጠረው የምንል የነበረው ለዚህ ነበር በነገራችን ላይ። እና አሁንም እየሆነ ያለው ያ ነው። በየትኛውም አቅጣጫ ኳሷ ስትጠለዝ ግቡ የሚቆጠረው ደግሞ በትግራይ ህዝብ ላይ ነው እንል የነበረውም በዚህ ምክንያት። ስለዚህ ቢያንስ አረ ወዳጆች ጨዋታውን ፌር ለማድረግ አንዱን ጎል የትግራይ ህዝብ ጎል አድርጉት እንጂ እንደሱ ለማድረግ ደግሞ የትግራይ ህዝብን የሚመስሉ ተቋማትና የትግራይን ህዝብ አጀንዳዎች በማቋቋምና በመያዝ ብቻ ነው ያ የሚሆነው ስንል የቆየ ነው። ለዚህ ነበር። ግን በጣም ያሳዝናል የሆነ ያለው ነገር ደግሞ አብይ ኪሶች ውስጥ ትግራይን በተመለከተ አብይ ኪስ ውስጥ ያለውን ካርድ እያጨቁት ነው እየወሰዱ እና ያሳዝናል። ያ ኤኒዌይስ ከዚህ ጋር በተሳሰረ ሻዕቢያ የሰሞነኛ መግለጫው በተደጋጋሚ ክስ እየቀረበብኝ ነው፣ ይሄ ትክክል አይደለም፣ የፕሪቶሪያ ስምምነትን የማደናቀፍ ፍላጎት የለንም፣ ይሄ ኢትዮጵያ ውስጥ ጉዳይ ነው፣ የትግራይ ውስጥ ብጥብጥ እንዲ ባባሳ አንፈልግም፣ የትግራይ ህዝብ ለበለጠ ስቃይ ይዳርጋል አይነት መግለጫ አውጥቷል። በሻዕቢያ በኩል እንዲህ አይነት መግለጫ ማውጣት የተለመደ ነገር አይደለም። አንደኛ ሻዕቢያ የፕሪቶሪያን ስምምነት በፍጹም እንደማይቀበል እናውቃለን። ኢንፋክት ተሆሊፍና እንደሚል እናውቃለን። የምናካሄደውን ጭፍጨፋ ሳናጠናቀቀው የፈለግነውን ያህል ሰው ሳንገድል ስምምነቱ መጣብን የሚል ቅሬታ እንዳለው ይታወቃል። ከአብይ ጋር የተፈጠረው መፈራቀቅ የተባባሰው የተፈጠረው አይደለም ባይነኝ እኔ ቀደም ሲል ነው ችግሩ የነበረው። ግን መፈራቀቁ የተባበሰበት አንዱ ምክንያት የፕሪቶሪያ ስምምነት ነው ብዬ አምናለሁ። እንደዛም ነው ሁኔታው። ስለዚህ ይሄ አሁን ላይ የፕሪቶሪያ ስምምነትን የማደናቀፍ ፍላጎት የለንም ማለትና በትግራይ ውስጥ ያለው ፖለቲካዊ ትርምስም ከኛ ጋር መተሳሰሩ ትክክል አይደለም ማለት
እኔ እንደ ስጋት ምልክት ተረድቼዋለሁኝ። እና ምንድን ነው የምትመለከተው? በዛ ላይ ደግሞ በአሜሪካ በኩል በተለያየ መንገድ እየተሰጡ ያሉ ማስጠንቀቂያዎች አሉ። በሌሎችም ተቋማት በኩል ትግራይና አብይ አህመድንም ሌላ ደግሞ አብይና ኢሳያስን በተመለከተ ግጭት እንዳይኖር የተለያዩ ማሳሰቢያዎች እየቀረቡ ነው እና እስቲ እሱን ነገር እንየው እንደ መጨረሻ ነጥባችን። ያ በጣም ጠቃሚ ነጥቦች ናቸው እንደ መውጫ ቴዲ። ተያያዥም ጉዳዮች ናቸው። ይሄ የአሜሪካ የሀያላን መንግስታት መግለጫ ከትግራይ ከሻዕቢያም ከኢትዮጵያ ማለት ብልጽግና ጠቅላይ ሚኒስትር አብይ ጋር አያይዞ ነው፣ ተያያዥም ስለሆኑ ናቸው። በነገራችን ላይ ሻዕቢያ ያወጣው መግለጫ እኔ አሁን በቲፒኤልኤፍ የደብረ ጽዮን አንጃ እና በሻዕቢያ የእግረኛ ሰራዊት ይሄ ብርጌድ ታሪፋ የምንለው መመሳሰሉ ቆይቷል። አንድ አይነት ንግግር፣ አንድ አይነት መመሪያ ወርዶላቸው በሚዲያም በምንም በፌስቡክም በምንም በቃ ባጭሩ የህወሓት ጽሕፈት ቤት የ5 ሳንቲም ሰራዊት ሻዕቢያ መነካት የለበትም ኤርትራ ሉዓላዊ ሀገር ናት ወደሚል የትግራይ ህዝብ ቁስል ወደ ጎን በመተው ጀኖሳይዱ ተረስቶ ሻዕቢያ የቁርጥ ቀን ወዳጅ እና መጠበቅ ያለበት ኢቭን ብልጽግና የሚያደርገው በሻዕቢያ ላይ የሚያደርገው ትንኮሳም ብርጌድ ንሓመዱ የሚባለውን ማምጥቶ ወደ አዲስ አበባ የሚያደርገው ነገር ስህተት ነው። ብርጌድ ንሓመዱ ደግሞ በስድብ የማጥረግረግ ነገር ሲያደርጉ ነበረ። ሻዕቢያዎችም ለዚህ ድጋፍ ይሰጡ ነበረ። እነዚህ የሻዕቢያ እንትኖች ማለት ነው፣ የእግረኛ ሰራዊት ማለት ነው፣ የማህበራዊ ሚዲያ የሚዲያ እና እነሱ they were working in tandem like በጣም ተናበው አንድ ላይ ብሎ ነው። አሁን ወደ ባለቤቶቹ ወደ አንድ እንትን የመቅረብና ኦቨርላፕ የማድረግ ከላይ ያሉት መሪዎች ማለት ነው እየመጡ ይመስላል። አሁን በሻዕቢያም በህወሓት ጽሕፈት ቤት የያዘው አንጃ የደብረ ጽዮን አንጃም እና እሱ እንትን የሚላቸው ናሬቲቭ በነገራችን ላይ ክሊር የሆነ ነው በዓለም አቀፍ ሚዲያ። አሁን ምን እያተባለ መሰለ የህወሓት አንጃ እና ከሱ ጋር የተባበረ የጸጥታ ክንፍ ይለዋል። እንደዛ ብሎ መጻፍ ጀምረዋል። ስለዚህ ያ ኃይልና አዳሃሎ ወይም አስመራ ያለው ሻዕቢያ የሚያወጣቸው መግለጫዎች ከተወሰነ ጊዜ በኋላ አንድ የመሆን እድልም አላቸው። ከአንድ እንትንም የመለቀቅ እድልም ሊኖር ይችላል፣ ከአንድ ምንጭ ማለት ነው፣ ከአንድ ቦታ የዛ አይነት ነገር አዝማሚያ አይቼበታለሁ። ፕሪቶሪያ ይከበር ምናምን፣ ፕሪቶሪያ ከትግራይን ሙሉ ለሙሉ ከማጥፋት አኮላሸን፣ አቆመብን፣ አደናቀፈን ከማለት ወጥተህ ፕሪቶሪያ ይፈጸም ይከበር ማለት ነው። ፕሪቶሪያ ይፈጸም ይከበር አሁን ሻዕቢያ ያለበት ምክንያት አንድም ያ አንጃም እንደዛ ነው እያለ ያለው፣ ከዛ በዘለለ ደግሞ ከመመሳሰላቸው በዚህ ረገድ አልፈው ፕሪቶሪያ ቢተገበር ወደ ትግራይ ላይ ያሉት ከኛ ጋር ጥሩ አመለካከት ያላቸው ሰዎች ፕሪቶሪያ እያደናቀፍን አይደለንም ብለው አቮይድ የሚያደርጉት ነገር ለእኛም ጠቃሚ ነው እና እኛም አቮይድ ብናደርገው ያንን ነገር ተገቢ ነው የሚል አቋም የያዙ ይመስለኛል። በአጭሩ በፕሪቶሪያ ማለት ወደኛ ይመጣ የነበረ መከራና አደጋ ከነበረ የሚያስቀርልን ከሆነ እሰየው ነው እያሉ ያሉት። ምክንያቱ የራሳቸው ስጋት አለባቸው እንዳልኩ፣ ብልጽግናም ሻዕቢያም ይታወቃል ስጋታቸው። በትግራይ ያለውም ይሁን በሌላ አካባቢ ያለውም አንዱ ወደ አንዱ ሳይድ አድርጎ እንዳይዘምትበት ይፈራሉ። ይሄ ግልጽ የሆነ የብልጽግናም የኢሳያስም የአብይም ስጋት ነው። በአብይ በኩል ኢትዮጵያ ውስጥ የሚንቀሳቀሱትም ትግራይንም ጨምሮ አስተባብሮ የሚመጣ ወደ አዲስ አበባ ኃይል እንዳይኖር ይፈራል። በኢሳያስ በኩል ደግሞ አብይ የኤርትራንም ተቃዋሚዎች በማካተት ካስፈለገም በእጁ ያለው ሊቨሬጅ ተጠቅሞ ሌሎችንም ትግራይንም ጭምር ያሉት ኃይሎች አስተባብሮ ወደ አስመራ እንዳይመጣ እንዳይጓዝ ነው ስጋቱ። ይህንን የሚያስቀርላቸው ነው የሚፈልጉት በሁለቱም። ትግራይም ከዚህ አንጻር ነው የሚያየው። ትግራይ የፕሪቶሪያ እንትን ስምምነት ይከበር የሚል አንጃው እንደዛ አይነት አቋም ከያዘ ሻዕቢያ ጥቅሙን አስልቶ እንዴ አሁን ፕሪቶሪያ እንዲያውም እንትንን ያደናቀፈብኝ ትግራይን የማጥፋት ሳይሆን አሁን ላይ የመጣ ያለ የጥፋት አደጋ በላይ ላይ የተደቀነ አደጋ የሚያስቀርልኝ ከሆነ ፕሪቶሪያን ደግፈዋለሁ እያለ ነው ያለው። አንድ ይሄ ነው አንዱ ልምታ። ሌላኛው አሁን እየመጣ ያለው መረጃ እየወጣ ያለው መደጋገፉ አለ። በነገራችን ላይ ይሄ በሐሜት ምናምን የሚባለው አሁን እናቁሙ ባይ ነኝ። ከኔ ለምሳሌ ከራሴ ልጀምር። እስካሁን ድረስ በሐሜት ነው እያልኩ ነበረ። እንትን ነው አለ ቢትዊን ሻዕቢያ ኤንድ የህወሓት አንጃ ግንኙነት አለ።
ግንኙነት አለ፣ እየወጡ ነው መረጃዎች። አንድ አርቲክል የተጻፈም በሱዳን በኩል ያለው ትብብርም ይፋ አድርጓል። በነ ፔተንኖፍ እና ማነው አሌክዛንደር ማነው የሚባል የዩሮፒያን ዩኒየን ዲፕሎማት እና ፔተንኖፍ ደግሞ የጄፍሪ ፌልትማን ምክትል የነበረው በአፍሪካ ቀንድ የአሜሪካ ልዑክ ማለት ነው። ሁለቱ የጻፉት አርቲክል አለ። እዛ ላይ የትግራይ ሰራዊት ለአንጃው ተጠሪ የሆነ ማለት ነው፣ ህወሓት ጽሕፈት ቤት ውስጥ ያለው አንጃ ተጠሪ የሆነ አብሮ ከኤርትራ ሰራዊትና ከአልቡርሃን ጋር ሆኖ ፈጥኖ ደራሽ ሚሊሻውን እየተዋጋ እንደሆነ ይፋ አድርገዋል። እነሱን እየጠቀስኩ ያለሁት እዛ ላይ በጋራ በጀም ሻዕቢያ አብሮ በሚሳተፍበት ግንባር እዛ ያለው የትግራይ ቲዲኤፍ አካል የነበረ አሁን የማን እንደሆነ ያላቅም ሶሪ ቲዲኤፍ ለማለት ይከብደኛል። እና ያ ኃይል መቼም ከሻዕቢያ ጋር ጸብ ላይ ሆኖ አይደለም አልቡርሃንን እየደገፈ ያለው። ሶስቱ ኤገነስት ይሄ ማነው ሚሊሻው የሐምዳን ደጋሎ ሲዘምቱ የተለያየ አቋም ይዞ አይደለም፣ ተስማምተውና ወደ አንዱ በጋራ ሆኖ ነው። ግንኙነቱ አንዱ ማረጋገጫ ያገኘሁበት እሱ ነው። ሌላው በሁለት ነጥቦች እንደተስማሙ የሚል ትናንት ሰምቻለሁ። አንድ እንትን ላይ ሁለቱ ነጥቦች ምንድን ነው? ይሄ አጠቃላይ በጋራ ሆኖ አብይ ላይ መዝመት ምናምን የሚለው እሱ የለም ነው የሚለው የወጣው መረጃ። ነገር ግን አንጃው የቲፒኤልኤፍ ጽሕፈት ቤት ውስጥ ያለው አንጃ አብይ ወደ ትግራይ ጦርነት እንትን የሚል ከሆነ አሹራንስ እንዲሰጠው በኤርትራ በኩል እንትን እንዲል ማለት ነው፣ የሚያስፈልጉት ነገሮች እንዲያገኝ። በአጭሩ የነበረው 360 ዲግሪ ሻዕቢያም ታክሎበት የነበረው ሲጅ በሻዕቢያ በኩል ቢያንስ ቢነሳልኝ ነው የሚለው። ይሄ በቲፒኤልኤፍ አንጃ በኩል የቀረበ ዲማንድ ነው። በነዛ በኩል ደግሞ አብይ ወደ አስመራ ቢዘምት ተባበሩኝ ቢላችሁ እሺ እንዳትሉት ነው። ይህንም ማረጋገጫ ስቶ ነው። አሁን ይሄ ይዘህ ወደ ወረደን እንትን አምጣው፣ የህወሓቶች ዲማንድ ወደ አዲስ አበባ ይዘህ ቀረብና እሺ ቢባሉ፣ ነገር ግን አብራችሁን ትዘምታላችሁ ወደ ኤርትራ ቢባሉ ምንድን ነው የሚመርጡት? ማለት ሻዕቢያን ለማጥፋት በማደርገው ወይም የባህር በር ለማግኘት ኢትዮጵያ ብልጽግና እንዲያገኝ በማደርገው ጦርነት እዛ ላይ ተሳተፋላችሁ የሚል ቀርቦላቸው እሺ ቢሉ፣ ያው ሻዕቢያ ያቀረበላቸው እንትን ውድቅ አድርገዋል ማለት ነው። ሻዕቢያ የዚህ አይነት እንትን ዲማንድ እንዳለው ማለት ትግራይ ሆነ የተቀረበ ከትግራይ ውጭም ያሉት በነገራችን ላይ ከአብይ ጋር ተባብረው ወደ ኤርትራ እንዳይዘምቱ ነው የሚፈልገው። አሁን ፍላጎቱ ያ ነው። ግን በግልጽ ግን ይሄ ዲማንድ እንዳቀረበ ለአንጃው አመራሮች፣ የፖለቲካ አመራሮች ብቻ ሳይሆን ከአንጃው ጋር የወገኑ የሰራዊት መሪዎች ጭምር በዚህ ረገድ እንደተሳተፉበት እና እነሱ የጠየቁት ሲጅ ተመልሶ እንዳይመጣ ሻዕቢያ ክፍት እንዲያደርግ በዛ በኩል የሚፈልጉትን ነገር እንዲያስገቡ የሚል፣ እነሱ ደግሞ ከአብይ አህመድ ጋር ወግነው ሻዕቢያን እንዳይወጉ፣ ሻዕቢያ ደግሞ ይህንን አሹራንስ እንደጠየቀ እና በዚህ ዳን ዲል እንደሆነ ሁላ ነው የሚገልጸው እንደተስማሙ። ከዛ በዛ ላይ ደግሞ ያልኩ አርቲክል የወጣው እዛ ላይ አብረው ከተሰለፉ በሱዳን ጉዳይ ላይ ይሄ ግንኙነቱ እንዳለ ነው የሚያሳየው። አለስ የህወሓት አንጃ ሱዳን ላይ ያለው ሰራዊት አላቀውም ካላለ በስተቀር ማለት ነው፣ አላቀውም ከኔ ጋር ምንም ግንኙነት የለውም የሚል እና ያ ሱዳን ውስጥ ያለው ሰራዊት ከቡርሃን እና ከኤርትራ ሰራዊት ጋር፣ ቡርሃን ስል የሱዳን ሰራዊት ማለት ነው፣ እና ከኤርትራ ሰራዊት ጋር በመሆን እንትን ብሏል። አሁን ወደ አሜሪካ እንትን እንምጣ። አሜሪካ የሰጠችው እነዚህ አርቲክሎች በነገራችን ላይ የሚነግሩ ነገር አለ። ፎሬን ፖሊሲ ላይ ነው የወጣው አርቲክሉ። ፎሬን ፖሊሲ ለአሜሪካ መሪዎችና ለፖሊሲ አውጪዎች ምን አይነት እንትን እንዳለው ይታወቃል። ታሪኩም እንደዛ ነው። አሜሪካ መከተል ያለባት በተለይ በውጭ ጉዳይ ማለት ነው መከተል ያለባት ሬኮሜንዴሽንስ የሚያቀርብ ማለት ነው፣ የጥናት እንትኖችን የሚያቀርብ መጽሔት ነው። ለማንኛውም አሜሪካ አሁን ዛሬም አንድ የሰማሁት ነገር ምን አለ፣ ኤርትራን ጨምሮ ማለት የሆኑ ሀገሮች ቪዛ ክልከላ እንዲደረግ ትብላለች። ኤርትራ እዛ ውስጥ ተካታለች። እሱም ራሱ ማን ነው በዚህ ክልከላ ጀርባ ያለው ለምንስ ዓላማ ነው ተብሎ መታየት አለበት።
ከዛ በተጨማሪ የትግራይ ጉዳይ እንደምታውቀው ቴዲ በጀኖሳይዱ ወቅት የአሜሪካ ብቻ ሳይሆን ዓለም አቀፍ ኮሪደሮች የዲፕሎማሲ ኮሪደሮች አጨናንቆ ነበር። በተለይ የዩክሬን ጦርነት ከመጀመሩ በፊት ብቸኛ በዋይት ሃውስ በውጭ እየተካሄዱ ያሉ ጦርነቶች በባይደን ደረጃ ሳይቀር ማለት ነው በፕሬዚዳንት ባይደን ሳይቀር በእንትን እንደሚከታተሉት ማለት ነው የተነገረበት ጊዜም እናስታውሳለን። አጥብቀው እንደሚከታተሉት የትግራይን ጉዳይ አሁን ያ የሚመስል የትግራይ እንትን ወደ እነዚህ የአሜሪካ ተቋማት ኮሪደሮች የመመለስ አይነት አዝማሚያ እያየው ነው። ወደ ዓለም አቀፍ ሚዲያዎችም የመመለስ አሁን እየተመለሰ ያለው ግን ትግራይ ላይ ይፈጸም የነበረው ጀኖሳይድ ለማስቆም በትግራይ የዘመቱ ኃይሎችን ለማስቆም አይደለም። አሁን እየመጣ ያለው ከትግራይ ውስጥ በመነጨ ችግር ፕሪቶሪያ እንዳይፈርስ፣ ጊዜያዊ አስተዳደሩ እንዳይፈርስ፣ ተመልሶ ወደ ጦርነት እንዳይገቡ። ጦርነቱን ከመጣ እዛው ትግራይ ላይ ቀጠናዊ መሆኑ አይቀርም፣ ኤርትራንም መሳቡ አይቀርም፣ ብልጽግናም ወደዛ መምጣቱ አይቀርም። ከነዚህ ጀርባ ያሉ ኃይሎች ትልልቅ በተለይ በገልፍ ሳውዲ እና ኤምራት በዚህ አሰላለፍ ውስጥ መምጣታቸው እንደማይቀር እነሱ ያሰማሯቸው ደግሞ ከብልጽግናና ከሻቢያ ውጭ በቀጠናው ያሉ እንደነ ሱዳን በተለይ በዋናነት ወደዚህ ጦርነት ተስበው መግባታቸው አይቀርም። ይሄ ደግሞ አካባቢውን ከፍተኛ የሆነ የእልቂትና የብጥብጥ ማዕከል ሊያደርገው ይችላል። ከዚህ አንጻር ተመልሶ የትግራይ ጉዳይ ቶፒክ የሆነበት ሁኔታ አለ። ቶፒክ ሲሆን ግን እንዳልኩ በተለይ የሴኔት በአሜሪካ ሴኔት የውጭ ጉዳይ የውጭ ግንኙነት ኮሚቴ ሊቀመንበር የሆኑት ሴናተር ጂም ሪሽ ይህንን ጉዳይ አስመልክተው ትናንት ጽፈዋል። በፍጹም የስምምነቱ መከበር አለበት፣ ወደ ጦርነት መመለስ የለባቸው። ወደ ጦርነት ከተመለሱ በጣም አውዳሚ እንደሚሆን ነው የገለጹት እና ይሄ የሚያሳየው የትግራይ ጉዳይ ሲሪየስሊ እየተከታተሉት እንደሆነ ነው። ይሄ የሆነበት ምክንያት ደግሞ ከትግራይ ባለፈ የአካባቢውን ኃይሎች ሊጋብዝ የሚችል ቀጠናዊ ወደሆነ ግጭት ሊያመራ የሚችል እንደሆነም ጭምር በመጠቆም ነው እየገለጹት ያሉት። የሻቢያ መግለጫ ግን በዛ ነው ያየሁት። መልካም ብዙ አይደለም የምጨምረው፣ ግን ያው ሻዕቢያ የተዋጣለት የትርምስ ስትራቴጂስት ነው። ከሀገር ጥቅም አኳያ፣ ከህዝብ ደህንነት አኳያ፣ ኢቭን አንዳንድ ጊዜ ከራሱም ስልጣን አንጻር እሱ ጠቀሜ ነው ከሚላቸው ነገሮችም አንጻር ትመለከት ሴቨርሊ ሚስካልኩሌት ያደረገባቸው ጊዜዎች በርካታ ልጠቅስ ይችላሉ። ግን አንድ በቃ የማይፎረሽበት ነገር የትርምስ ምህንድስና ውስጥ ነው። በቃ ከ24 ሰዓት ወደ 25 ሰዓቱን የሚያጠፋበት ፕሮጀክት እሱ ነው። በቃ የትርምስ ምህንድስና ነው። አሁን ሻዕቢያን የተገነዘበ ማንም ሰው ያለበትን የሰው ኃይል እጥረት፣ ያለበትን የዲፕሎማሲ አጣብቂኝ፣ ያለበትን ድክመት፣ ውስንነት ምናምን ከግምት አስገብት በተቻለ መጠን ይሄ የጋለው የብረት አሎሎ ወደሱ ሳይወረወር በትግራይ ህዝብ ገላ ላይ እንዲያርፍ ለማድረግ እየሞከረ ነው እና ያው በዚህ በኩል ደግሞ ብዙ ጊዜ የጠቀስናቸው አእምሯቸው መስራት ያቆመ የህወሓት ጽሕፈት ቤት ሰዎች ደግሞ ለሻዕቢያ ዩዝፉል ኢዲየትስ ናቸው፣ ይጠቀምባቸዋል። አይዲዮሎጂካል ኦሪየንቴሽናቸውና ኢንክሊኔሽናቸውም ደግሞ ኦልሬዲ ለሻዕቢያ የሰገደ ነው። አንዳንድ ሰዎች የምትመለከተው እኔ ከዚህ ቀደም ስለ ስብሃታውያን በኢትዮጵያ በትግራይ ፖለቲካ ውስጥ ስላለው የስብሃታውያን ብሎክ ብዙ ተናግሬያለሁ በነገራችን እና ከአመት ከ7 ወር እንደዚህ ከአመት ከምናምን በፊት የተሰራውን ፕሮግራም ሰሞኑን እንደውም በተለያየ ቦታ ረዘም ተደርጎ ተቆርጦ ሲዘዋወር ተመልክቻለሁ። አሁን የተሰራ ነው የሚመስለው ግን አይደለም። ያኔ ነው ስብሃት ቃለ ምልልስ የሰጠ ጊዜ ነው የተሰራው። ለምንድን ነው ያ የሆነው? ያ ስለሆነ ነው ባህሪያቸው፣ ሌላ ነገር አለው። እነሱ ስላልቀየሩ ነው እንጂ እኔ እነሱን ለማየት የተለየ የረቀቀ ወይም የጠለቀ እይታ ያስፈልጋል ብዬ አላምንም። ከምንም አይነት ባያዝ በተቻለ መጠን ማለት የሰው ልጅ ከባያዝ ፍጹም ጽድት ያልኩ ነኝ ምናምን እንዲል አይችልም። ውሸት ነው እሱ ብዬ ነው የማስበው። ግን ያለህ ኢሞሽን ጀጅመንትህን ክላውድ እስከማድረግና የሚሆነውን እስካለማየት ድረስ እንዲጋርድህ ልትፈቅድ አለመቻልህ ነው ዋናው ቁም ነገር አይደለም። ስለዚህ ኦልሬዲ የሻዕቢያ እና ይሄ የስብሃታውያን ብሎክ
ያልተቀደሰ ጋብቻ 50 ዓመት የሆነው ጋብቻ ነው እና ኢዮቤልዩን ማክበር ፈልጎ ነው ራሱ ይሄንን እዚህ ግጭት ውስጥ ተሳታፊ ለመሆን እየፈለገ ያለው ያንን ጋብቻ ኢዮቤልዩ ለማክበር ነው። ምንድነው የወርቅ ነው የብር ነበረ? የ50 ዓመት የወርቅ ነው አይደል? የብር የ25 ነው የወርቅ ነው አይ ቲንክ የ25 ነው የብር ወርቅ ኢዮቤልዩ ነው የሚባለው የ50ኛ። ስለዚህ ወርቁን ትተነው ብቻ ኢዮቤልዩን ሊያከብር የፈለገ ነው። ያው የውድመትና የጥፋት ኢዮቤልዩን ማለት ነው። ሰው እንደዛ አይነት ነገር ነው የምታየው። አሁን ይሄንን ተረድቶ ሻዕቢያ በምንም ጊዜው ኢትዮጵያንም ሆነ በተለይ ትግራይን በተመለከተ ፌቨረብል የሚባል ፖሊሲ የተከተለበት ወቅት የለም። ደህና የሚባል ግንኙነት ለመፍጠር የሞከረባቸው ጊዜ ሁሉ ህወሓት ጁኒየር ፓርትነር ይሆናል ብሎ ተስፋ ባደረገበት ጊዜና ጊዜ ብቻ ነው። እሱም ጠባጫሪነቱን የተወሰነ ከመቀነስ ውጪ በመሰረቱ የአስተያየትና የአስተሳሰብ ለውጥ ያደረገበት ጊዜ የለም። ህወሓትም ለመገረድ ዝግጁ በሆነበት ነው ጊዜ ነው ያ የነበረው። ስለዚህ በትግራይ ፖለቲካ ውስጥ የሚያስፈልግ አንድ መሰረታዊ ነገር አለ። ብዙ ጊዜ የማነሳው ነገር ነው። ዲሻዕቢያናይዜሽን ያስፈልጋል በትግራይ ፖለቲካ ውስጥ ብዬ አስባለሁ። ልክ ዲሚሊታራይዜሽን ኦፍ ፖለቲካ እንደሚባለው ማለት ነው። ዲሻዕቢያናይዜሽን ማለት እኮ ነው። ያ የስብሃት ብሎግ ከፖለቲካ ውጭ እንዲወጣ ማለት ኮንፍሊክቶቹን ካያቸው በህወሓት ውስጥ የተፈጠሩትን እኮ በ1993 የነበረውን ፖለቲካ ለመረዳት ኤርትራ በጣም ኢምፖርታንት ፋክተር ነው እዚህ ውስጥ እና እና ታያለህ እኮ እንዴት ኢሳያስን አሁን በእናትህ ኢሳያስን በዓለም የሌለ አይነት የሚገርም መሪ አድርጎ መግለጽ ማለት በህዝብ ላይ ጸረ ሰብአዊነት ወንጀል መፈጸም ትክክል ነው እኮ ብሎ ኢንዶርስ ማድረግ፣ ክራይም አጌንስት ሂውማኒቲ በራስ ህዝብ ላይ መፈጸም ጀግንነት ነው ብሎ መናገር እንዴት ይህን ያህል አንደኛ ከትግራይ ህብረተሰብ ተፈጥሬያለሁ ብለህ ይሄንን ሁሉ ንጹሃን የበላ በሴቶች ማህፀን ላይ ሚስማር ሶፍት ምናምን እስከ መክተት የደረሰ እንስሳነት ያሳየ ከ5 ዓመት በላይ የሆኑ ማናቸውንም ታዳጊዎች ግደሉ ብሎ መመሪያ የሰጠ ያገኛቸውን ሴቶች ሁሉ ለ10 ለ5 ለ20 ለ25 የደፈረ ከትልልቅ ማሽኖች እስከ ካልሲ እስከ ማሐረብ ድረስ የሰረቀ የትግራይን ኢንፍራስትራክቸር በማውደም ረገድ ከፍተኛ ተሳትፎ ያደረገን አካል ሳትሳቀቅ ምንም የሆነ ከተሰከፍካ ሻዕቢያ ጀግና ነው ለማለት የሆነ ኒውሮሎጂካል ኦርደር ሻዕቢያ ጀግና ነው ሊኖርብህ ይገባል ባይ። ይሄ ማለት የትግራይ ህዝብ ማጥፋት የጀግንነት ተግባር ነው ብሎ እንደማመን ነው አይደለ? ወይም ማመን ነው እንደ ሳይሆን እንደዛ ብሎ ማመን ነው። ስለዚህ እኔ አሁን የደብረ ጽዮንና የፈትለ ምናምን የዓለም ገብረዋል ምናምን የኖረ አቋማቸው ከስብሃት የሚመዘዝ የአይዲዮሎጂ የዘር ሐረግ ነው እየተከተሉት ያሉት። እሱ ግን የትግራይ አይ ቲንክ ፖለቲካው ከኤርትራ ብሔረተኝነት ካለው ግርድና በተለይ የሰብሃታውያን የምለው ብሎክና በዛ እሱ ቡድን በትግራይ ፖለቲካ ሪሶርስ ትርክት እና ሀብት የፖለቲካ ምህዳር ላይ ካለው ቁጥጥር የተነሳ ስላዛመተው ወደ ሌሎች አካባቢዎች የትግራይ እንትኖች ሴክተርስ ስላዛመተው አሁን በሰብሃታውያን ብሎክ ምክንያት የመጣውን ከሻዕቢያ ጋር ያለ የሆነ እንትን ትስስር ዲካፕል ማድረግ ያስፈልጋል፣ መነጠል ያስፈልጋል። ለሌላ ሲባል አይደለም፣ ለትግራይ ህዝብ ደህንነት ሲባል። ምክንያቱም እንዴት አንድ ልሂቅ የገዛ ህዝቡን ማጥፋት ግቡ ከሆነ ኃይል ጋር ሊወዳጅ ይችላል? የገዛ ህዝቡን ማጥፋት የራሱ ግብ ካልሆነ በትግራይ ህዝብ ላይ ጄኖሳይድ የፈጸመን ኃይል ጀግና ነው፣ ረቂቅ ነው፣ ትልቅ ነው፣ ድንቅ ነው ምናምን ማለት በትግራይ ህዝብ ላይ የዘር ፍጅት መፈጸም ድንቅ ነው፣ ውብ ነው፣ አስፈላጊ ነው እኮ ማለት ነው። የትግራይ አቅም ተሰብስቦ አንድ ማዕከል ተፈጥሮ
ሊሚትድ የሆነ ከትግራይ የተተነተነ ብሔራዊ ጥቅም በመነሳት ሊሚትድ የሆነ ታክቲካል ኮኦፕሬሽን ከሻዕቢያ ጋር ማድረግ እፈልጋለሁ ብሎ ሪዝን አውት የሚያደርግን ሰው በተመለከተ አይደለም እየተናገርኩ ያለው። ሻዕቢያ ኮዙ ቅዱስ ነው፣ ድንቅ ነው፣ ረቂቅ ነው፣ ውብ ነው የሚሉትን በተመለከተ ነው የምናገረው። ከትግራይ አማቶቹ እንደዛ ነው የሚሉት። ጀግና ነው፣ ረቂቅ ነው፣ ሚስጥር ነው። ከትግራይ ህዝብ ህልውና በላይ የሻዕቢያ ውበት ለሚያማልላቸው የኤርትራ ብሔረተኝነት ገረዶች ነው እየተናገርኩ ያለሁት እኔና ይሄ የትግራይን ጄኖሳይድ እንኳን ተፈጸመ ብሎ ኢንዶርስ የማድረግ ወንጀል አድርጌ ነው እኔ የምመለከተው ነው። እና የሚያስፈልግ ነገር አለ በትግራይ ፖለቲካ ውስጥ ዲሻዕቢያናይዜሽን ያስፈልጋል ብዬ አምናለሁ። በቃ ይሄንን ነው እኔ ልል የምችለው። እየተዋረዱ መገረድ ነው። በነገራችን ላይ ገለጽከው ፓርቲያዊም አንጃዊም አይደለም፣ ዘር ሐረጋዊም ጭምር ነው እንደገለጽከው። ከዛ ደግሞ እየተዋረዱ እየተሰደቡ ነው። አሁን የሻዕቢያ ሰዎች ሻዕቢያ በአደባባይ ብዙ ጊዜ አይመጣም፣ ላይክ መግለጫ አይሰጥም። በአርት በህፃን በምናምን ሳይቀር ነው የሚሰድብህ። አደባባይ ህፃን ድራማ ወይም ግጥም አንብብ ብሎ ምናምን ይሰድብሃል። እና አንድ አፈኛ አለ የሻዕቢያ በኮሜዲ መልክም በእንትንም በፕሮዝ መልክም እንትን የሚያቀርብ ነው። በስድ ንባብ አይነት ነገርም ፕሮግራሞችን ይሰራል። እና እዛ ላይ ምን ይላል? ማለሊትን እጇንና እግሯን ቆርጠን ዊልቸር ላይ ሰክተናታል ይላል። ሌላ ፕሮግራም አይጠብቅም ግብዣ ለማድረግ እዛው እንደዛ ባለበት በዛች እንትንም ሾውም በዛች ያስተላለፋት መልእክትም በዛች ኤፒሶድ ቀጥላ እና ምን ይላል? እንደዛ አደረገናቸው ይልና ነገር ግን ማለሊት ትንሽ ፈገግ ካልንባት ደግሞ አንጓ ፍስስ እያለች እንደምትመጣ እናውቃለን ይላል። ተከታትሎ የተባለ ንግግር ነው እየነገርኳል ከሆነ አንድ ሌላ ቪዲዮ ተገጣጥሞ ነው አይደለም። በአንድ ቪዲዮ ሆኖም አንድ ሀሳብ ጨርሶ ሌላ ሀሳብ ጀምሮ አይደለም። ይሳደብና እንዲህ አድርገን ገደልናችሁ፣ እነ ስዩምን እና አባይን ሆን ብለን ነው የገደልናቸው እና አባይ ነፍሱ ምናምን ይላል። የፈለግነውን ደግሞ ሳንገድል መለስን የሚለማለው። በነገራችን ላይ የምንፈልጋቸውን ገደልንና ይላል እና እነ ስዩም እና አባይ መወገድ ነበረባቸው ነው በሻዕቢያ። መወገድ ያልነበረበት ደግሞ አንጠልጥለን አስረከብናችሁ ይላል። ለፈለግነው ሰው ወስደን አስረከብን ይላል። የማዋረድ ስራ ሰራን። አሁንም ብንፈልግም እናንተን ቆራርጠን እንትን ማድረግ እንችላለን። ይኸው አደረግን እኮ ማለሊትን እግሯንና እጇን ቆራርጠን ዊልቸር ላይ ሰካናት ይልና ነገር ግን ማለሊት ሻዕቢያ እንደሚፈልጋት እና ትንሽ ፈገግታ ካሳያት አንጓ ፍስስ እያለች ወደ አስመራ እንደምትመጣ እናውቃለን ይላል። በዚህ ደረጃ ነው ንቀቱና የማዋረዱ ተግባር። የነዛ እንትን አተላ ተሸካሚዎችስ 5 ሳንቲም ሰራዊትስ ጽህፈት ቤቱ ማለት የአንጃዎቹ አንድም መጥፎ ነገር አይናገሩም ስለ ሻዕቢያ። ጠበቃ ሆነው ጀግንነቱን እየተናገሩ ሚስጥራዊነቱን ረቂቅነቱን እየተናገሩ ነው ሲያወድሱት እና ለፍትህና ለራሳቸው ፍትህና መብት የታገሉ ኤርትራውያን እንዲሁም በትግራይ በነበረው ጭፍጨፋ ሻዕቢያ የፈጸመውን ጭምር ጄኖሳይድ ነው ብሎ ያመኑ ኤርትራውያን ዕዳ አለብን ሁላ እስከ ማለት የደረሱ ዕዳ ነው የሻዕቢያ ብቻ አይደለም የመላ ኤርትራም እንደ ሀገር ዕዳዋ ነው ብለው የሚያምኑ ኤርትራውያን ከጎናችን የታገሉ አሁን ማን እንደሚሰድባቸው ታውቃለህ? እነሱን በሻዕቢያ ገረድ ሆኖ ማለት የህወሓት ጽህፈት ቤት አንጃ እዛ ያለው አንጃ አተላ ተሸካሚ የ5 ሳንቲም ሰራዊት በሚዲያ ላይ ያሰማራቸው ሰዎች እየወጡ እነዛን ለፍትህ ለራሳቸውም የሚታገሉ ትግራይ ህዝብ ላይ የደረሰው ጄኖሳይድን አውግዞ ትግልም ላይ የተሳተፉ የትግራይ ወገናቸውንም በቻሉት አቅም ፋይናንሻሊ ለመደገፍ የሞከሩ ሲሰድቧቸው ይውላሉ። ሻዕቢያን በአውሮፓ፣ በካናዳ፣ በአውስትራሊያ፣ በአሜሪካ መቆሚያ ማስቀመጫ አሳጥተው ፌስቲቫሎቹን አሰርዘው የገቢ ምንጩን እንዲደርቅ። በነገራችን ላይ የአንጃው የገቢ ምንጭ ማድረቅ የሚል የሰላማዊ ትግል ስንገባ እንደተሞክሮ የምንወስደው የነዛን ኤርትራውያን ስራ ነው። ፌስቲቫሎቻቸውና ዝግጅቶቻቸው እንዳያደርጉ አድርገው ዜሮ ሻዕቢያ ይሰበስበው የነበረ ብር እንዳያገኝ የሻዕቢያ የመንፈስ ልጆችም ጭምር እንዳይደሰቱ ሙዚቃ ምናምን አድርገው በቁስላቸው ላይ እንዳይጨፍሩ ያደረጉ ሰዎች አሁን ማን ይሰድባቸዋል? ትናንት ሻዕቢያ ጄኖሳይድ ከፈጸመበት ህብረተሰብ የወጡ ሰዎች አሁን ሻዕቢያን እያወደሱ እነዛን ደግሞ ይሰድባቸዋል።
ይሄ ኢንሄረንት የሆነ ግርድና ካልሆነ በስተቀር ሌላ ምን ሊገልጸው ይችላል? አመሰግናለሁ። በጣም አመሰግናለሁ። እኔም የዛሬው ውይይታችን ይህን ይመስል ነበረ። አብራችሁን ስለነበራችሁ እናመሰግናለን። እንግዲህ በተለያዩ ጉዳዮች ላይ ተከታታይ ዝግጅቶቻችንን ማቅረብ እንቀጥላለን። ስትወጡ ላይክ ሳታደርጉ አትውጡ። ሰብስክራይብ ማድረጋችሁን አረጋግጡ።